ጋይስ እንዴት ናችሁ? ዋይኔክስ ላይ እስኪ በቀላሉ ዲፖዚት እንዴት እንደምናደርግ እናያለን። ብዙ ሰው ግራ ስለገባው ነው። ሲቢ ብር ነው የምጠቀመው እኔ። ለማንኛውም መጀመሪያ ይኸውላችሁ ይህን ቁጥር ኮፒ ፔስት ነው የምትሉት ሲቢ ብር የሚለው። ከዛ ሲቢ ብር አካውንታችሁ ላይ ትገባላችሁ፣ ሴንድ ትሉታላችሁ። ኮፒ ያደረጋችሁትን ፔስት ነው የምታደርጉት። ከዛ አማውንቱን ትጽፉለታላችሁ ማለት ነው። አማውንቱን ከጻፋችሁ በኋላ እዚህ ሪዝን የሚለው ላይ ብዙ ነገር አትጻፉ፣ የሆነ ትንሽ ነገር ብቻ ጻፉ። ከዛ ብሩ ልካችሁ እንደጨረሳችሁ ቀጥታ ወደ ዋኔክስ ነው የምትመለሱት። ይህን ስክሪንሻት አድርጋችሁ ወደ ዋኔክስ ትመለሳላችሁ። ዋኔክስ ላይ ብሩን ትጽፋላችሁ። ከታች የራሳችሁን ቁጥር ትጽፋላችሁ። ከዛ በኋላ ስክሪንሻት ያደረጋችሁትን ዶክመንት ወይ ደግሞ ቁጥሩን ታስገባላችሁ። ከዛ በኋላ ኮንፈርም ነው የምትሉት። ከዛ እንደጨረሰ እዚህ ጋር ይነግራችሁ። ከዛ በኋላ ወይ 3 ደቂቃ ወይ 4 ደቂቃ ቢቆይ ነው ከ3 ከ4 ደቂቃ በኋላ ብሩ ይገባላችኋል ማለት ነው። ይመቻችሁ ባይ